ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ክቡር መምህራችን መምህር ይትባረክ ኃይለ ኢየሱስ የደብራችን ዋና ጸሐፊና ስብከተ ወንጌል ኃላፊ፣ ክቡር ቀሲስ ብርሃኑ ኃይሌ የደብራችን ቄሰ ገበዝ፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእግዚአብሔር ፍቅር ስቧችሁ በዚህ ቅዱስ ቦታ የሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ቸርነቱ ምሕረቱ የባህሪ የሆነ አምላካችን በምሕረት በቸርነት በይቅርታ ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የከበረ የተመሰገነ ይሁን። የወላዲተ አምላክ የቅድስት ድንግል ማርያም በረከት፣ የመልአኩ የቅዱስ ገብርኤል ጥበቃ፣ የሰማዕታቱ የቅዱስ ቂርቆስ የቅድስት ኢየሉጣ ምልጃና ጸሎት በሁላችን ላይ ይደርብን። እንኳን ለመልአኩ ለቅዱስ ገብርኤል እና እንደዚሁም ለሰማዕታቱ ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቀናትን በሳምንታት ሳምንታትንም በአውራህ አውራህን ደግሞ በዓመታት ያፈራርቆ ለዚህ ዕለት ያደረሰን አምላካችን እግዚአብሔርን እስኪ አንደበት ያለው ሁሉ እልል ብላችሁ አመስግኑ። እግዚአብሔር አምላካችን የከንፈራቸውን መስዋዕት ይቀበልላችሁ። ዘመነ ሰማዕታት በዚህ ርዕስ ነው እንደ እግዚአብሔር መልካም ፈቃድ የምንማረው። ዘመነ ሰማዕታት በሚል ይሆናል። ሁላችሁም ተናገሩ። ዘመነ ሰማዕታት። ዛሬ የእናትና ልጅ የእምነት ጽናት ማለትም የቅዱስ ቂርቆስና የቅድስት ኢየሉጣ የእምነታቸው ጽናት የመልአኩ የቅዱስ ገብርኤል ምልጃና ፈጣን የሆነው ተራዳይነት ከሁሉ በላይ የሆነው የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር አዳኝነት፣ የእግዚአብሔር ታዳጊነት በመላትና በስፋት የሚነገርበት የምናወሳበት የምንማርበት ዕለት ነው። ዘመነ ሰማዕታት። እግዚአብሔር ሰማዕት ማለት ብዙ ጊዜ እንደነገርናችሁ ምስክር ማለት ነው። ሰማዕታት ማለት ምስክሮች ማለት ነው። የክርስቶስ ምስክሮች፣ የእግዚአብሔር ምስክሮች፣ የእምነት ምስክሮች፣ የእውነት ምስክሮች ማለት ነው። እግዚአብሔር በየዘመናቱ ሁሉ ራሱን ያለ ምስክር አልተወም ይላል መጽሐፍ። ለዚህም ነው በየጊዜው በየሰዓቱ በሃይማኖታቸው ጸንተው በምግባራቸውም ቀንተው ሰይፉ ስለቱም የእነሱን እምነት ሳያናውጠው ሳይሸረሽረው እምነታቸውን ሳይቀይሩ እስከ መጨረሻው ድረስ ጸንተው የእግዚአብሔር ምስክሮች የሆኑት። ዘመነ ሰማዕታት ሲባል ክርስቲያኖች በእምነታቸው ሰማዕትነት የተቀበሉበት ለእውነትም ምስክር የሆኑበት ዘመን ማለት ነው። ይህ ብቻ አይደለም። ዘመነ ሰማዕታት ስንል የክርስቲያኖች ደም እንደ ጎርፍ የፈሰሰበት፣ ደግሞም ክርስቲያኖች ብዙዎች ቢገሏቸውም እየሞቱ ድል የነሱበት፣ ክርስትና በብዙ የተገፋበት፣ ሲገፋ ደግሞ የበዛ ሰው ክርስቲያን የበዛበት፣ ክርስትና የሰፋበት ዘመን ማለት ነው። ይህን ዘመን ቅድስት ቤተ ክርስቲያን መታሰቢያ ይሆን ዘንድ ዘመነ ሰማዕታት ብለዋለች። በሰማዕታቱ ተሰይሟል። ከ160 ዓመተ ምህረት እስከ 312 ዓመተ ምህረት ድረስ ያለው ለ150 ምናምን ዓመት ያ ዘመነ ሰማዕታት በመባል ይጠራል። አስቡት። የአንድ ቀን አይደለም፣ የአንድ ሳምንትም አይደለም፣ የአንድ ዓመትም አይደለም፣ የ152 ቀን የሰማዕትነት ዘመን
የመከራ ዘመን፣ የግፍ ዘመን፣ የመሰደድ ዘመን፣ የጭንቀት ዘመን፣ የክርስቲያኖች ደም የፈሰሰበት ዘመን ነው የነገርኳችሁ ያለሁት። ያለ ማቋረጥ ክርስቲያኖች ደማቸው የፈሰሰበት ዘመን ነው። ከ160 ዓመተ ምህረት እስከ 300 የሰማችሁ ነው። ታሪክ ላይ እንዴት ናችሁ? እስከ 300 ስንት አልኳችሁ? እስከ 300 በጣም ያሳዝናል። ዝም ብለን እኮ ምን ጮህና ተናገሩ። እየነገርናችሁ ያለው ልምድ ስለሆነብን አይደለም፣ እንድትይዙትና እንድትማሩበት ነው። ከዓመተ ምህረቱ አይደለም እኛ ጉዳያችን። ክርስትና በምን መልኩ እኛ ጋር እንደደረሰ፣ ሃይማኖት እንዴት ተሻግሮ እኛ ጋር እንደደረሰ፣ እምነት የሚባለው ምን ያክል ዋጋ እንደሚከፈልበት እንድትረዱት እንድንረዳው ከመፈለግ አንጻር ነው። ከ160 በሉ እስኪ እስከ 312 ዓመተ ምህረት ድረስ ዘመነ ሰማዕታት ይባላል። ምን ይባላል አልኳችሁ? እንደዚሁ እንደኔና እንደናንተ ነጭ ለብሶ በአማረ ወንበር ላይ ተቀምጦ የአማረ ምንጣፍ እየረገጡ የማመልክ ዘመን አይደለም። ያዘመን አይደለም። እባካችሁ ኑ ቤተክርስቲያን አስቀድሱ የሚባልበት ዘመን አይደለም። ያዘመን እባካችሁ ልጆቻችሁ ክርስትና አስነሱ ተብሎ የሚነገርበት ዘመንም አይደለም። ያዘመን እባካችሁ ንስሐ ግቡ ተብሎ የሚማጸኑበት ዘመንም አይደለም። ያዘመን ክርስቲያኖች በተገኙበት የሚገደሉበት ዘመን እንጂ። እስኪ ከአባቶቻችን ጋር የእኛን ሕይወትና እምነት እናነጻጽረው እንየው በዚሁ አጋጣሚ። ስለዚህ ያ ዘመን በጣም ከባድ ዘመን ነው። ክርስቲያኖች የተሰደዱበት ዘመን ነው። በተለይም ደግሞ በደንብ ስሙኝ፣ በተለይም ደግሞ ከ284 እስከ 312 ዓመተ ምህረት ያለው ደግሞ በአዋጅ ክርስቲያኖች እንዲገደሉ የታወጀበት ዘመን፣ በሕግ ክርስቲያኖች ሁሉ በተገኙበት እንዲገደሉ የጸደቀበት ዘመን። ይሄ ልዩ ዘመን ያደርገው። አዋጁ የታወጀው ዲዮቅልጥያኖስ በተባለ ሮማዊ ንጉሥ አማካኝነት ነው። የሚገርማችሁ ነገር አዋጁ በዋናነት 4 ዋና ነገሮችን ይዟል። ስንት አልኳችሁ? 4 ዋና ነገሮች። ክርስቲያኖቹን በተመለከተ በንጉሱ የወጣው አዋጅ ዋና 4 ነገሮች አሉ። አንደኛ አብያተ ክርስቲያናት እንዲፈርሱ፣ ቅዱሳት መጻሕፍት እንዲቃጠሉ የሚል ነበር። ከዛ በፊት የነበረው ዘመነ ሰማዕታት የሚባለው እንዲያውም በአንድ በኩል ክርስቲያኖች ሲገደሉ፣ አንድ አካባቢ ሲገደሉ፣ ወደ ሌላ በኩል ደግሞ መሰደድ ይችሉ ነበረ። ወደ ሌላ ደግሞ ሄደው ማምለጥም መሸሸግም መሰወርም ይችሉ ነበረ። በየዋሻው በየፈርኩታው ገብተው ማሳለፍ ይችሉ ነበረ። የዲዮቅልጥያኖስ ዘመን ግን ይህን እንኳን ለማድረግ እድል የሚሰጥ አልነበረም። በተገኙበት ሁሉ ቤተክርስቲያን በተገኘበት ሁሉ ይቃጠል ይፍረስ የተባለበት ዘመን ነበር። የክርስቲያኖች መጽሐፍ ቅዱስን ጨምሮ በየትኛውም ቦታ ከተገኘ ይቃጠል የሚል አዋጅ ታወጀበት ዘመን ነበር። ይህ አንደኛው ነው። ሁለተኛው ደግሞ በስልጣን ላይ ያሉ ክርስቲያኖች ከስልጣን ይባረሩ፣ መብታቸውንም ይጡ፣ የመመረጥ ስልጣናቸው መብታቸው ይገፈፍ የሚል አዋጅ ነበር። አይገርም? ያው በዛ ዘመን እኮ ክርስቲያኖች የበዙበት ዘመን ነበር። ነገር ግን እንደዛ ሆኖ ምን ሆነ? በቃ ክርስቲያኖች ከስልጣን ይውረዱ፣ የመመረጥ መብት አይኖራቸው። በሮማ መንግስት ውስጥ የክርስቲያኖች ስልጣን በፍጹም ሊኖር አይገባም። በስልጣን ላይ ያለው ሁሉ ፈጥኖ ሊወርድ፣ እርምጃ ሊወሰድበት ይገባል የሚል አዋጅ ነው። የሚገርም ነው። ለካ ቀስ በቀስ ክርስቲያኖችን ከስልጣን ላይ ማሸሽ ማውረድ የተጀመረው ዛሬ እንዳይመስላችሁ ድሮ ነው። ድሮ ከስንት ዛሬ ሺህ ምናምን ዓመት በፊት። ምክንያቱም ስልጣን የሌለው ብዙ ህዝብ ቢሆን ምንም ማድረግ አይችልም። እያየን ነው አይደል? ስልጣን ከሌለ በኢኮኖሚ ከተበለጥ በሁሉም ነገር ትበለጣል። እንዲያው ዳር ይዘህ ዝም ብለህ አጥር ላይ ሆኜ ልመከት ካል አጥር ላይ ያለው ሾህ ይወጋል፣ ትቃጠላለህ። ብዙዎች ያጠፉት በዚህ የተነሳ ነው። ምንና ምንን ከዳር እያሉ ማለት ነው። እግዚአብሔር ማስተዋል ይስጠን። ስለዚህ ቀስ አድርገው ምን አደረጓቸው? ከስልጣኑ ገፏቸው።
ከሥርዓተ መንግስቱ አገለሏቸው። የመመረጥም መብት እንዳይኖራቸው አደረጓቸው። ክርስቲያኖቹን አስቡ። ክርስቲያን ስለሆኑ ብቻ ነው፣ ሌላ ምንም ወንጀል አልነበራቸው። ክርስቲያኖች ስለሆኑ ነው ሌላ በደል አልተገኘባቸውም፣ ሌላ ጥፋት አልተገኘባቸውም። በክርስትናቸው የተነሳ ስልጣንም ተነፈጋቸው። በመንግስት ውስጥም ገብተው እንዳያገለግሉ ተደረጉ። መብታቸውም ተነፈጋቸው ማለት ነው። ይሄ ሁለተኛው። ሶስተኛው የቤተ ክርስቲያን መሪዎች እንዲታሰሩና እንዲሰቃዩ የሚል ነበር። የቤተ ክርስቲያን መሪዎች ምን እንዲሉ እንዲታሰሩ። ብርቅ ነው እንዴ? እነ ጳውሎስም ታስረው የለ አይደል? እነ ቅዱስ ጴጥሮስ ታስረው የለ? ሌሎችም ሐዋርያት ማሰብ ክርስትና እንደዚህ ነው። በመታሰር ውስጥ በመታሰር እንዲያውም በመታሰር ለመንጋው ደግሞ አራያ ብንሆን ጥሩ። አንዳንዴ ከስር ብቻ እየሆነ ነው መከራው የተሸከም ነው። ከላይ ያለውን ደግሞ እኛንም ሲዳሰሰን ምን ያክል በክርስትና ሕይወት ውስጥ መጽናት ዋጋ እንዳለው ያሳያል። ካልሆነ ግን ተስፋ ያስቆርጣል። ስለዚህ የቤተ ክርስቲያን መሪዎች፣ ጳጳሳት፣ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ሰባኪያን፣ መምህራን በተገኙበት ይታሰሩ የሚል አዋጅ ነበር። ማንም ቢሆን ክርስቲያን ከሆነ የክርስቲያን አገልጋይ መምህር ከሆነ ካህን ከሆነ ይታሰር የሚል አዋጅ ነበር። ዛሬ ይህ ቢወጣ ምን እንደሚወጣን እግዚአብሔር ወቅ እግዚአብሔር አምላካችን ማስተዋል ለሁላችንም ይስጠን። ይህ ሶስተኛው። አራተኛውና የመጨረሻው ደግሞ ከባዱ አዋጅ በሮማ ኤምፓየር ስር ያሉ በማን ስር አልኳችሁ? በሮማ ኤምፓየር ስር ያሉ። እንግዲህ ሮም በዛ ዘመን መላው ዓለምን ልክ አሁን እንዳለችው አንድ አሜሪካ ሁሉንም በቀኝ በቀጥታም በተዘዋዋሪ የምትገዛበት ዘመን ነው። እስከ ስልጣኗ እስከ አፍሪካ ድረስ እስከ አውሮፓ ድረስ እስከ መካከለኛው ምስራቅ ድረስ ሰፍቶ ነበር። ስለዚህ በሮም ኤምፓየር ስር የሚገኙ ማንኛውም ሰው ሁሉ ሮማውያን ላቆሙት ምስል ይሰግዱ፣ መስዋዕትም ሊያቀርቡ ይገባል የሚል ከባድ አዋጅ። ስለዚህ በአንድ በሌላ መልኩ ከዚህ አዋጅ ማምለጥ አይቻልም። ከዚህ አዋጅ ውጭ መሆን ዋጋ ያስከፍላል። መታሰር አለው፣ መገደል አለው፣ መሰቀል አለው፣ መሰቃየት አለው። ይህንን ያላደረገ ለጣዖት ያልሰዋ ለጣዖት ያልሰገደ በሞት ይቀጣ፣ ሀብቱ ንብረቱም ይወረስ የሚል አዋጅ ታውጇል። ሰው ስለዚህ ለሕይወቱ ዋጋ ነው ነገር ማለት ነው። ይህ ዘመን በጣም ከባድ ዘመን ነው። ዲዮቅልጥያኖስ የተባለው ንጉሥ እንዲህ አይነት በጣም ከባድ የሆነ አዋጅ ያሳወጀበት ዘመን። የሚገርማችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይህ ሰው ክርስቲያን ነበረ። ምን ነበረ? ዲዮቅልጥያኖስ የተባለው የሮም ንጉሥ ምን ነበረ? ታዲያ ክርስቲያን ከሆነ ወይም ክርስቲያን ከነበረ ለምን በክርስቲያኖች ላይ እንዲጨክን አደረገው? ለምን በክርስቲያኖች ላይ እንዲህ አይነት ከባድ የሆነ አዋጅ እንዲያውጅ ያደረገው? እንዲህ አይነት የከፋ እርምጃ እንዲወስድ ያደረገው ነገር ምንድን ነው? የሚያቅሰዋል? የሚናገር ሰዋል? እንዲያው ስለ ዘመነ ሰማዕታት ክርስቲያኖች ሁሉ ታረዱ የሚለውን ነው የምንሰማው አይደል? ምክንያቱ መነሻው ግን ምን ነበረ? ይህ ሰው ክርስቲያን ከነበረ ክርስትናውን ትቶ ጣዖት አምላኪ አስመላኪ የሆነበት ምክንያት ምንድን ነው? በጣም የሚገርም ነገር ነው። በአባ አጋግዮስ ምክንያት ነው። ተማን አልኳችሁ። አባ አጋግዮስ የሚባል የሮም መነኩሴ ነው። ይህ ሰው በቤተክርስቲያን ትምህርት የተማረ በስነ ምግባሩም ያማረ በአባትነቱም የተወደደ ሰው ነበር። የሚገርማችሁ ነገር ልብ አድርጋችሁ ስሙኝ። ታሪክ እኛም ዛሬ እንዳንስት የምንማርበት የምናተርፍበት ታሪክ ነው። በጎውን እንወስዳለን፣ መጥፎውን እንተዋለን። ይህ ሰው የሮም መነኩሴ ሆኖ ሳለ የተማረ መንፈሳዊ ሰው ሆኖ ሳለ ንጉሡ ዲዮቅልጥያኖስ ከፋርስና ከቁዝ መንግስታት ጋር ያው ቁዝ በአሁኑ ሰዓት ፋርስ ውስጥ ነው የምትገኘው። ከእነሱ ጋር ጦርነት ሲዋጋ የፋርስ ወይም የቁዝ የንጉሡ ልጅ አልጋ ወራሹ ተማረከና ወደ ሮም ተወሰደ። ወደ ሮም ወስዶ
ምንድነው ያደረገው? አስሬ በቤተ መንግስት ላስቀምጠው ወይም ልግደለው አላለም። ለዚህ መነኩሴ ለአባ ጋግዮስ ሰጥቶ የሮምን ሃይማኖት የሮምን ባህል የሮምን ቋንቋ እያስተማርክ ጠብቅልኝ አለው ነው። ታማኝ ሰው ነው ብሎ ስላመነ ለሱ ሰጠ። ዲዮቅልጥያኖስ የሰራው ስራ እዚህ ጋር ጥሩ ይመስላል አይደል? ራዩን ያሳያል። የማረከውን ሰው ወስዶ የማስተማር ሃይማኖቱንም ባህሉንም ቋንቋውንም የማስተማር ስራ። ይህን አስተምርልኝ፣ ባደራ ጠብቅልኝ፣ ተማርኮ የመጣ ነው፣ የንጉስ ልጅ ነው፣ ልዑል ነው፣ አልጋ ወራሽ ነው ብሎ ሰጥቶት እሱ ወደ ጦርነቱ ሄደ። ፋርሶች የዋዛ አይደሉም። ዛሬም እንደምታውቃቸው ናቸው። በጎን ሂደው ከዚህ መነኩሴ ጋር ተደራድረው ወርቅና ብር ሰጥተው አልጋ ወራሻቸውን ይዘው ወደ ሀገራቸው ተመለሱ። ንጉሱ ከጦርነት ሲመለስ ያ የማረኩት አልጋ ወራሹ ልዑሉ የት አለ ብሎ ሲጠይቀው እዚህ ጋር ደግሞ የሰራው ስራ በጣም የሚያሳዝን ነበር። ያ አልጋ ወራሹ አስተምረው ጠብቀው ያልከው ሰው ሞቶ ቀበርኩት። ሞቶ ምን አልኩት? ቀበርኩት። አስቡ፣ ከመጀመሪያው ኃጢአቱ ሁለተኛው ኃጢአቱ፣ ከመጀመሪያው በደሉ ሁለተኛው በደሉ የከፋ ሆነ። መጀመሪያ ምን አደረገ? ለወርቅ ለብር ብሎ ምን ሸጠ? እምነቱን ሸጠ። መታመን ትልቅ ነገር ነው። ነገራችን ላይ እምነት ማጉደል ደግሞ ከባድ ነገር ነው። ጠብቅ የተባለውን ነገር መጠበቅ አቅቶት በወርቅና በብር አሳልፎ ሰጠ። ወዳጅ ዛሬ በገንዘብ በወርቅ በብር አሳልፎ የሚሰጥህ ወዳጅ ብዙ ነው። ጓደኛ ብዙ ነው። የራሴ ያልከው ሰው ነው አሳልፎ የሚሰጥህ። የኔ ያልከው ሰው ነው ጠላቱ ነው የሚነሳብህ። ከፊት ለፊት ይስቃል፣ ከኋላ ደግሞ ይገፋል። እግዚአብሔር ከእንደዚህ አይነት ሰዎች ይሰውረ። ለወርቅ ለብር ለሚያልፍ ነገር ለምድራዊ ጥቅም ብለው ለምድራዊ ስልጣን ብለው ለምድራዊ ሀብት ብለው ሰውን አሳልፈው የሚሰጡ የሚሸጡ የሚለውጡ ሞትህን የሚመኙ በአንተ ሞት ላይ እነሱ ሊነግሱ፣ በአንተ አስከሬን ላይ እነሱ ሊያተርፉ፣ በአንተ ደም ላይ እነሱ ደግሞ ሊገነቡ እንደዚህ የሚያስቡ ሰዎች አሉ። ነገር ግን ይህንን ሁሉ ቢያደርጉም ያዩታል እንጂ በፍጹም አይብሉት። ለእግዚአብሔር ፈቃድ የማይገዛ ሰው ሁሉ ከርቀት ያየዋል እንጂ አይብለው። የእግዚአብሔር ፈቃዱን ያልፈጸሙ ሕጉንም ደግሞ ያልጠበቁ ሰዎች ከነዓን አልገቡም። የተስፋይቱን ምድር ከርቀት ነው አይተዋት የሞቱት። አይገርማችሁ? አረጋግጧል። መንግስተ ሰማያት መግባት የምንፈልግ ከሆነ ወገኖች የኛ ከነዓን መንግስተ ሰማያት ናትና ከክፉ ነገር እንራቅ ለማለት ያክል ነው። እግዚአብሔር ከክፉ ይሰውረን። እናም በሁለተኛ ደግሞ ምን አለው? ይሄ ሰው ያመጣው አልጋ ወራሹ ታመመ፣ ከዛስ ሞተ፣ ከዛስ ቀበርኩት ብሎ ለማሳመን ሞከረ። ከመጀመሪያ ኃጢአቱ የሁለተኛው ኃጢአቱ ደግሞ የከፋ ሆነ። መጀመሪያ በገንዘብ አሳልፎ የሰው ሰጠ፣ ኋላ ደግሞ ዋሸ። ንጉሱ ግን አመነው ዲዮቅልጥያኖስ። አይገርማችሁ? ምክንያቱም ትልቅ ሰው ነው። ትልቅ ሰው ይዋሻል እንዴ? ሰራት የሚሉት ነገር አለ አይደል? እውነትን ካስተማርናቸው እንዴ አንተ ትልቅ ሰው አይደለ እንዴ ለምን ትዋሻለህ ይላሉ። በኃጢአት መውደቅ ሲመጣ ትልቅ ትንሽ የለም እንጂ ከወደቅ ወደቅክ ነው፣ ከተንሸራተትክ ነው፣ ቦታህን ካጣ አጣ ነው፣ ከወረድክ ወረድክ ነው። በክብርማ ዲያብሎስም ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ወገን ነበረ አይደል እንዴ? ቅሩበ እግዚአብሔር የተባለ ሀዜ መንጦላ የተባለ ነበረ። በቅዱሳን መላእክት ለእግዚአብሔር በምስጋና በማቅረብ የመጀመሪያ ሆኖ ተፈጥሮ ነበረ። ግን አላመሰግንም ማለት ክብሩን አጣ። እግዚአብሔር ከዚህ ሰውረን። ስትዋረድ እንደዚህ ነው። ስለዚህ እንደዚህ ብሎ ዋሸ። ንጉሱ ግን አመነው። ተመልሶ ወደ ጦር ሜዳ ሄደ። ጦር ሜዳ ሲሄድ በጣም የሚገርም ነገር አገኘ። ምንድነው? ሞተ የተባለው፣ ታመመ የተባለው፣ ሞተ የተባለው፣ ተቀበረ የተባለው አልጋ ወራሹ መልሶ ጦርነት ገጠመ። መልሶ አገኘው ማለት ነው። በዚህ የተነሳ ንጉሱ እጅግ በጣም ተናደደ። ዲዮቅልጥያኖስ እጅግ በጣም ተበሳጨ፣ ተከፋ። እንዴት በዚህ ማዕረግ ላይ ያለ ሰው፣ በዚህ ከፍታ ላይ ያለ ሰው፣ እንዴት የሃይማኖት አባት የሆነ ሰው በዚህ ልክ ሊዋሽ ይችላል? በዚህ ልክ ለገንዘብ ብሎ ራስ እምነቱን አሳልፎ ሊሰጥ ይችላል? በዚህ ልክ እንዴት ፍቅረ ነዋይ ሊገዛው ይችላል ብሎ ተናደደበት። በዚህ የተነሳ አባ ጋግዮስ የተባለውን መነኩሴ ንጉሱ ወስዶ
ይህንን ለውል አሳልፎ ለመስጠት የተስማማበትን ወርቅና ብር በእሳት አቅልጦ የገንዘብ ፍቅር ይውጣልህ ብሎ አጠጣው ነው የሚለው። ከዛ በዛ በኋላ የሰውዬ ተሰቃይቶ ሞት። እግዚአብሔር ከዚህ ሰውረ። ኃጢአት እንደዚህ ነው፣ አሰቃይቶ ነው። ብዙ ማነው ኃጢአተኞች የበደለኞች መከራቸው ብዙ ነው። ወሐሙ በጌጋዮሙ በኃጢአታቸው በበደላቸው ታመሙ ይላል፣ ተሰቃዩ ይላል። ተሰቃይቶ ምክንያቱም የፈላ ወይም ደግሞ የነጠረ ወርቅ ጠጥቶ እንዴት ነው በሕይወት ሊኖር የሚችለው? በዚህ መልኩ ሞት። ነገር ግን ንጉሥ በዚህ ጋር ትልቅ ስህተት ሰራ። የአባ አጋግዮስን ስህተት የቤተ ክርስቲያን ስህተት አደረገው። የማን ስህተት አደረገው? የማን ስህተት አደረገው አልኳቸው። ስሙ በደንብ በዘመናችን የሚስቱ ሰዎችን ልናይ እንችላለን። ከሚስተው ጋር እንዳንሳሳት፣ ከወደቀው ጋር እንዳንወድቅ፣ ከጠፋው ጋር እንዳንጠፋ፣ ከባዘነው ጋር እንዳንባዝን ይህንን ታሪክ መስማት መቻል አለብን። አጋግዮስ ራሱን ብቻ ነው ሊወክል የሚችለው፣ ማንንም ሊወክል አይችልም። የእግዚአብሔርን መንግስት ወንጌልን ካስተማረ የክርስቶስ መልእክተኛ ይሆናል። በስህተት መንገድ ከሄደ ግን ማንንም አይወክልም፣ ራሱን ብቻ ነው የሚወክለው። በየሚዲያውም ቢሆን በአካልም ቢሆን በርቀትም ቢሆን በቅርበትም ቢሆን የሚስቱ አንዳንድ ሰዎችን ስናይ አብረን እንዳንስት፣ የወደቁትን ስናይ አብረን እንዳንወድቅ፣ የጠፉትን ስናይ አብረን እንዳንጠፋ፣ የባዘኑትን ስናይ አብረን እንዳንማዝን ከዚህ ታሪክ እንማር። ዲዮቅልጥያኖስ በዚህ ሰው ላይ የወሰደው እርምጃ በቂ ነበረ። አጥፍቷል፣ ተሳስቷል። የንስሐ ዕድሜ ቢሰጠው ጥሩ ነበረ። ያም ባይሆን የእጁን ያገኘው ልንል እንችላለን እንደ ሰውኛ ስናስበው። ለክርስትና ግን በፍጹም አይደለም። ነገር ግን ዲዮቅልጥያኖስ ከዛ በራቀ ከዛ በላይ የሆነ ከዛ ያለፈ ነገሮችን አደረገ። ለምን? ይህ ሰው እንደዚህ የዋሸው ይህ ሰው እንደዚህ የገንዘብ ፍቅር ያደረበት ሃይማኖቱ ልክ ባይሆን ነው የሚል ሐሳብ ያደረበት። ምኑ ልክ ባይሆን ነው? የሰማችሁ ነው። እምነቱ ምን ባይሆን? ልክ ባይሆን፣ አስተምሮ ልክ ባይሆን፣ ክርስትናው ትክክል ባይሆን፣ ሕይወቱ ትክክል ባይሆን ነው የሰው ልክ እንደዚህ አይነት ስህተት የሰራው። ስለዚህ ክርስትና አያስፈልግም፣ ክርስቲያኖችም አያስፈልጉም። ክርስቲያኖች ሐሰተኞች፣ ክርስቲያኖች ገንዘብ ወዳጆች፣ ክርስቲያኖች ኃጢአተኞች፣ ክርስቲያኖች በደለኞች፣ ክርስቲያኖች ሃይማኖት የሌላቸው፣ ክርስቲያኖች አምላክ የሌላቸው ናቸው ብሎ ደመደመ። አምላካችን ማን ነው? መስክሩ እንጂ። አምላካችን ማን ነው? ፈጣሪያችን ማን ነው? ታዳጊያችን ማን ነው? አዳኛችን ማን ነው? ጠባቂያችን ማን ነው? የምንኖረው ስለማን ነው? የሚያኖረንስ ማን ነው? ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት መድኃኒዓለም። ዲዮቅልጥያኖስ ይህንን ስህተት ሰራ። ከዛ ሰው ስህተት ደግሞ የባሰ ስህተት፣ ይሄ በጅምላ የሚጨፈጭፉ ሰዎች አሉ። በጅምላ የሚናገሩ ከአንድ ሰው ጋር ሲጣሉ አንዱ ሰፈር ሙሉ ካልሰደቡ የማይኖሩ ሰዎች፣ ከእናንተ ጋር ሲጣሉ ጓደኞቻቸውን ጭምር የሚያኮርፉ ሰዎች ነው። ይገርመኛል። አንዳንድ ሰው እንደዚህ ነው። በቃ ልክ በቃ አንድ ሴት ትንሽ ነገር ስታኮርፉ ከዛ ከረጣላው ከተጋጨው ጋር ስትነጋገሩ ምን ይሆናል? እሱም ያኮርፋል። እኔ ያኮረፍኩትን ሁሉ አኮርፉልኝ ባዮች። ኧረ እናስተውል። እንደዚህ አይነት ነገር የለም። ዲዮቅልጥያኖስ ያደረገው ይሄ ነው። በዚህ በአንድ ሰው በአንድ ግለሰብ የተነሳ ክርስቲያኖችን ሁሉ አኮረፈ ማለት ነው። በክርስቲያኖች ላይ ሰልፉን ሳለ፣ ጦሩን ሰበቀ። በክርስቲያኖች ላይ ቅድም ያልኳችሁ ከባባድ የሆኑ አዋጆችን አወጀ። እንዲህ አይነት ስህተት በሕይወታችሁ እንዳሰሩ ወገኖች፣ እንዲህ አይነት ስህተት ራሳችሁን የሚጎዳ ስህተት፣ ራሳችንን የምንጎዳበት ስህተት፣ ሰዎችም የሚጎዱበት ስህተት እንዳንሳሳት፣ በዚህ መንገድ እንዳንሄድ ማስተዋል ያስፈልገናል። እግዚአብሔር ልጆች መድኃኒዓለም ማስተዋል ለሁላችንም ይስጠን። አዎ ዲዮቅልጥያኖስ በዚህ የተነሳ ከባዱን አዋጅ አወጀ። እናሳ አብያተ ክርስቲያናት የታጸዋ ወአብያተ ጣዖታት የተረሃዋ። አዎ አብያተ ክርስቲያናት ይዘጉ፣ ቤተ ጣዖት ይከፈት፣ በየቦታው የጣዖት ቤት ይከፈት። ቤተ ክርስቲያን የነበረው ይፍረስ፣ ወይም መስቀሉ የተነሳ የጣዖት ቤት ይሁን። በዛ በጣዖቱ ቤት ደግሞ ተገኝቶ የማይሰግድ የማይሰዋ ሰው
ሁሉም እያንዳንዱ በሞት ይቀጣ፣ ሀብቱ ንብረቱም ይወረስ የሚል አዋጅ አወጀ። በዚህ ዘመን በርካታ ክርስቲያኖች ተገደሉ። በርካቶች ሰማዕትነትን ተቀበሉ። ክርስቲያኖች እንደ ጧፍ ነደዱ፣ እንደ ሽንኩርትም ተላጡ፣ እንደ ጎመንም ተቀረደዱ፣ እንደ ስጋ ተቆራረጡ፣ ቆዳቸው ተገፈፈ፣ በሰይፍ በስለት ተቀጡ፣ በፈላ ውሃ ውስጥ ተጣሉ፣ በነደደ እሳት ውስጥ ተወረወሩ። ብዙ መከራ ክርስቲያኖች ተቀበሉ። ብዙ መከራ ተቀበሉ። ከዚህ መከራ ደግሞ ለማምለጥ ጥቂቶቹ ሸሹ። ጥቂቶቹ ምን አሉ? ሸሹ። ያው የመከራን ዘመን ማሳለፍ ያስፈልጋልና የቻለ ሰው ጸንቶ ይቀበላል ሰማዕትነቱን። ያልቻለ ሰው ደግሞ እግዚአብሔር ያን ዘመን እስኪያሳልፍ ድረስ ጥቁን ይይዛል። በዚህ ሰዓት ከነበሩ ክርስቲያኖች በሃይማኖታቸው ጸንተው ከኖሩ ክርስቲያኖች መከራው ችግሩ እንዲያልፍ ከመፈለግ አንጻር ወደ ኢቆንዮን ከተሰደዱ ክርስቲያኖች መካከል ቅድስት ኢየሉጣና ቅዱስ ቂርቆስ ነበሩ። በሌላ አነጋገር እናትና ልጆች ማለት ነው። እናት ልጇን ይዛ ተሰደደች። ስደት በጣም አስከፊ ነው። ጦርነት አስከፊ ነው። መከራ አስከፊ ነው። ሰው ሲጨክን ምን እንደሚመስል በጥቂቱም ቢሆን በሀገራችን ላይ እያየነው ነው፣ እየተመለከትነው ነው። በሀገራችን በኢትዮጵያ ክርስቲያኖች ሲገደሉ፣ ሀብታቸው ንብረታቸው ሲወረስ፣ ሲቃጠል፣ ሲወድም በአንድም በሌላ መልኩ ክርስቲያኖች በመከራው ሲያልፉ እያየን ነው። ያ ማለት በዘመነ ሰማዕታት የነበረውን መከራ ብልጭታ ትንሽ ነገር የሚያሳይ ነው። የሰማችሁ ነው አይደለም? ትንሿን ነገር የሚያሳይ አሁን ክርስቲያኖች በአርሲ በተለያየ ቦታ እንደዚህ አይነት መከራ ሲደርስባቸው በጅምላ ሲገደሉ፣ ቤተክርስቲያን ሲቃጠል፣ ንብረታቸው ደግሞ ሲዘረፍ ሲወድም ስንመለከት በአርሲ ብቻ ላይ በተለያየ ቦታ ቦታውን ይቀያየር ያ ሁሉ መከራ ሲደርስባቸው፣ ገዳማት ሲቃጠሉ፣ አብያተ ክርስቲያናት ሲቃጠሉ፣ ንዋየ ቅድሳት ሲቃጠሉ ስንመለከት እዛ ቦታ ላይ ስላልተገኘን ስሜት አይገባል። እንደምናገር አይደለም በፍጹም እንዳይመስላችሁ። ንግግር ሌላ፣ ተግባር ደግሞ ሌላ። እዛው ቦታው ላይ መገኘት ሌላ፣ ስፍራው ላይ መገኘት ሌላ ነው። ያን ስሜት ማየት በጣም ከባድ ነው እና በዚህ ልክ ከሆነ ዘመነ ሰማዕታት የሚባለው ይሄን 100 ጊዜ ማብዛት ነው ማለት ነው። 100 እጥፍ ማብዛት። አባቶቻችን ያሳለፉት መከራ እንደዚህ ነው። ቅድስት ኢየሉጣና ቅዱስ ቂርቆስ ከዚህ መከራ ለመሸሽ ብለው የ3 ዓመት ሕፃን ልጇን ይዛ ኢየሉጣ ኢቆንዮን ወደሚባል ሀገር ሄደች። ወደ የት ሄደች? ኢቆንዮን ወደሚባል ሀገር። ግን ምን ዋጋ አለው? የሮማ ኤምፓየር በዓለም ሁሉ ምን ብሏል? ተንሰራፍቷል። እነሱ የማይደርሱበት ቦታ የለም። የእነሱ ምስሌነ ተሿሚ ሁሉ ምን ሆኗል? ጣዖት አምላኪ ሆኗል። ጣዖት አስመላኪ ሆኗል። በሚገርም ሁኔታ ስለዚህ ኢቆንዮን ስለደ ለእስክንድርያ የተባለ መስፍን አለ። ከየት ሸሽታ እንደመጣች አወቀ። ከሮም ሸሽታ እንደመጣች አወቀ፣ ተረዳ። አንቺ ሴት ላቆምኩት ምስል ስገጅ፣ መስዋዕትም ሰዊ፣ ዕጣንም አጭሺ አላት። ቅድስት ኢየሉጣ ግን ከሮምም ወጥታ ሸሽታም ቢሆን ከሞት እንዳላመለጠች ስትረዳ ክርስቶስን ክጄ ከምሞትስ ስለሱ መስክሬ ብሞት ይሻለኛል አለች። አይሻለንም? በእምነት መሞት ይሻለናል እኮ። ጸንቶ መሞት ይሻለናል። በክርስትና ኑሮ መሞት ይሻለናል። 9 ሞት መጣ ቢሉት አንዱን ሞት ግባ በለው አይደል የተባለው? ምንም መሞት አይቀር፣ መሞት አይቀር። እዚህ ጅማ ላይ በነበረው ችግር ጊዜ በ1998 አካባቢ የነበረው ነገር እንደዚህ ነው። ክርስቲያኖችን አንደኛ ሃይማኖታቸው ማስቀየር ነው። እንደገና ደግሞ ሃይማኖታቸው አንቀየርም ያሉትንም መግደል ነው። የሚገርመው ነገር ግን ሃይማኖቱንም ያስቀየሩትንም ያልቀየረውንም እዛው ነበር የሚገሉት። ሃይማኖታችን ቀይረን ከምንሞት ሃይማኖታችን ጠብቀን ብንሞት አይሻለንም ወገኖች? ይሻላል። ምክንያቱም ሞት ነው አይቀርልኝ። የቅድስት ኢየሉጣን ውሳኔ የነበረ መሞቴን አይቀርማ ክርስቶስን ክጄው ሳይሆን ስለሱ መስክሬ እሞታለሁ አለች። ምስክር ለመሆን ቆረጠች። እኔ ለጣዖት አልሰዋም፣ ክርስቶስንም አልክድም።
እማመልከው ክርስቶስን እማመሰግነው ክርስቶስን በፍጹም አለች። ለዚህ ጣዖት ማሰቡ ከሆነ እገልሻለሁ አላት። ያው በቃ የነሱ የአሕዛብ ስልጣናቸው ያደለ ኃይላቸው ይሄ ነው። ሌላ ስልጣን ሌላ ኃይል የላቸው። እገልሻለሁ፣ ክፉ አሟሟት ትሞቻለሽ፣ በክፉ አሟሟት ትሞቻለሽ ሰዊ አላት። በፍጹም አለችው። አንተ ላቆምከው ምስልማ አልሰግድም። ምክንያቱም ይሄን እንኳን እኔ ትልቋ ሴትዮ ይሄ አብሮኝ ያለው ሕፃን ልጅ እንኳን ማን አምላክ እንደሆነ ማን መመለክ እንዳለበት ለማን መስዋዕት ማቅረብ እንደሚገባ ያውቃል። እሱን ጠይቀው የ3 ዓመት ልጅ ሕፃኑ ልጅ ጠይቀው አለቸገሩ። ለዚህ ነው እኮ ከትልቆች ሰዎች ሰውረህ ለሕፃናት የገለጽ የሚለው ወንጌል አይደል? በዚህ ሰዓት ደስ አለውና የሕፃን ልጅ ምን ችግር አለው አታልላለሁ ብሎ አንተ ሕፃን ልጅ ና አለው። ብዙ ወርቅና ብር እሰጥሃለሁ፣ ላቆምኩት ምስል ለጣዖቱ ስገድ አለው። ምን እንዳለ ታውቃላችሁ? ቅዱስ ቂርቆስ አንሰ እይሰግድ ለአማልክቲከ ርኩሳን ዘይክሉ አድኅኖርሶሙ፣ እራሳቸውን እንኳን ማዳን ለማይችሉ ለእነዚህ ለርኩሳን ጣዖቶች አልሰግድም ብሎ አሳፈረው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ራሳቸውን ማዳን ለማይችሉ መንቀሳቀስ ለማይችሉ መራመድ ለማይችሉ ርኩሳን ለሆኑ የእግዚአብሔር መንፈስ የሌለባቸው የእግዚአብሔር መንፈስ የማይገለጥባቸው ለእነዚህ ለርኩሳን ጣዖታት አልሰግድም ማለት። አቤት እግዚአብሔር እኮ ሊያስተምር ሲፈልግ እንደዚህ እኮ ነው። በሕፃናቱ ላይ አድሮ ያስተምራል አይደለም? በሕፃናቱ ላይ አድሮ ምስጢርን ይገልጣል። መማር ለሚፈልግ ሰው ነው። መረዳት ለሚፈልግ ሰው ነው። መመለስ ለሚፈልግ ሰው ነው። መጸጸት ለሚፈልግ ሰው መድኃኔዓለም ልባችንን ይመልስልን። እና በዚህ ሰዓት ንጉሡ በጣም ተናደደ። እለእስክንድሮስ ተበሳጨ። እናት አልሰግድም አለች። ልጅም ደግሞ በንግግሩ አሳፈረው። እንኳን በወርቅ በብር ሊታለል ቀርቶ አይደለም በወርቅ በብር ሊታለል የሱ የሚያመልካቸው ርኩሳን አጋንንት እንደሆኑ በይፋ ነገረው። በዚህም ሰዓት ጭፍሮቹን ወታደሮችን እንዲህ ብሎ አዘዘ። በሉ ትልቅ የብረት ጋን አዘጋጁ፣ እንደገናም እሳት አንድዱ፣ ውሃውንም አፍሉት፣ በፈላ ውሃ ውስጥ እናትና ልጁን ጨምሯቸው፣ እንደ ስጋ ተቀቅለው ተሰቃይተው ይሞቱ አለ። አቤት ሰው እኮ ከባድ እኮ ነው። እኔ ያልኩትን ካልፈጸማችሁ፣ እኔ የምፈልገውን ካላደረጋችሁ፣ እኔ የምለውን ካልሰማችሁ፣ እኔ የማመልከውን ካላመለካችሁ በዚህ ሞት ትገደላላችሁ። በዘመናት ያየነው እውነት ነው። በዘመናችን ይኖራሉ እነሱ ብቻ እውነተኞች፣ እነሱ ብቻ ቅዱሶች፣ እነሱ ብቻ ትክክለኛ ነን ብለው የሚያስቡ ሰዎች ሁልጊዜም ቢሆን እንደዚህ ነው። ሌላውን ለሞት ለጥፋት ይደግሳሉ። እግዚአብሔር ከዚህ ሰውረ። እናም በዚህ ሰዓት ውሃው ፈላ፣ እሳቱ ነደደ፣ ውሃው ፈላ። በዛ በፈላ ውሃ ውስጥ እንዲጣሉ ተፈረደባቸው። እናትና ልጅ ተያይዘው ወደዛ ወደ ፈላ ውሃ ይዘዋቸው ሄዱ። በፈላ ውስጥ ሊቀቅሏቸው፣ ሕይወት ያለው የሰው ልጅ ሊቀቅሉት ከነነፍሱ ሲወስዷቸው የውሃው ፍላት በጣም ያስፈራ ነበር። ድምፃ ለጽህርት ከመነጎድጓድ ክረምት፣ የውሃው ፍላት እንደ ክረምት ነጎድጓድ ከሩቅ ይሰማ ነበረ ነው የሚለው። ከሩቅ የሚሰማ ፍላቱ የሚያስፈራ የሚያስጨንቅ የሚያስደነግጥ ነበርና ኢየሉጣ ፈራች ነው የሚለው። ስጋ አይደል የተለበሰው ሁሉ። ኢየሉጣ ምን አለች? ፈራች። የውሃው ፍላት አስደነገጣት፣ አስጨነቃት። ወገኖቼ እዚህ ቡር እንደምንለው እንዳይመስላችሁ። ሰይፍ ሲመጣ መከራ ሲመጣ እዚህ እንደምናወራው አይደለም። እኔ በሃይማኖቴ እንደምንለው እንዳይመስላችሁ። ያኔ ነገሮች ይቀየራሉ። እግዚአብሔር ካላበረታል፣ ማን ካላበረታል? እግዚአብሔር ካላጸናል፣ እግዚአብሔር ካልደገፈን፣ እግዚአብሔር ልበ ሙሉ ካላደረገን፣ እግዚአብሔር በእሱ እንድንጸና ካላደረገን ከባድ ነው ነገሩ፣ ከባድ ነው። ስለዚህ ኢየሉጣ ፈራች፣ ደነገጠች፣ ልባ ደነገጠባት። አይገርማችሁም? የ3 ዓመት ሕፃን አብሯት ያለው ግን አወቀ። ማን ገለጠለት አትሉ? የእግዚአብሔር መንፈስ ቅዱስ ገለጠለት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት መድኃኒዓለም።
እና በዚህ ሰዓት ቂርቆስ የእናቱን መፍራት መደንገጥ እየተመለከተና ወደ እግዚአብሔር መለመን ጀመረ። እናቴ ከዚህ በረከት እንዳትሳተፍ ሰይጣን እየፈተናት ነውና እግዚአብሔር ሆይ እርዳት፣ ይሄ በረከት እንዳያመልጣት፣ የሰማዕትነት ዋጋ እንዳያመልጣት፣ ክብሩ እንዳያመልጣት እግዚአብሔር ሆይ እርዳት፣ ልቧን አስጨክንልኝ እያለ መጸለይ ጀመረ። እሷን ደግሞ እንዲሁ ለመከራት ጠቤ የምንፈጽም ገለን እናታችን ይህንን ዋጋ ይህንን ክብር ያላገኙ ብዙ ሰዎች አሉ። በዚህ ዋጋ ያለፉ ሰዎች ደግሞ ከእግዚአብሔር ዘንድ ክብርን አግኝተዋል። እኛም ይህንን መንፈሳዊ ዋጋ እንድናገኝ እባክሽ እናቴ በርቺ፣ ጠንክሪ፣ ልብሽንም አጽኚ። ልባችን እግዚአብሔር ያጽናል፣ በእምነት ያበርታል። ልብሽን አጽኚ እናቴ ሆይ ዛዳኖሙ አናንያ ወአዛርያ ወሚሳኤል ውጡ ያድነን። አስቀድሞ በብሉይ ኪዳን እንደተነገረ ሦስቱን ወጣቶች አናንያ፣ አዛርያ፣ ሚሳኤልን ያዳናቸው አምላክ እግዚአብሔር እኛንም ከዚህ ውሃ ውስጥ ያድነናል አላት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አይገርማችሁ? ይህንን ቃል ሲናገር ሕፃኑ ቂርቆስ በኢየሉጣ ውስጥ ልብ ውስጥ የነበረው የፍርሃት መንፈስ ወጣ። ያ የፍርሃት መንፈስ ከሷ ራቀ። ያ የፍርሃት መንፈስ፣ የጭንቀት የድንጋጤ መንፈስ ከሷ ራቀ። ልቧ ጨከነላት። ልጄ እውነትህን እኮ ነው ብላ የልጇን እጅ ይዛ ሁለቱም ተያይዘው ወደ ፈላ ውስጥ ገቡ። አቤት እግዚአብሔር እኮ ድንቅ ነው። በእምነት ተወራርዶ ውሃ ውስጥ የፈላ ውሃ ውስጥ መግባት፣ በእምነት ተወራርዶ እሳት ውስጥ መግባት፣ በእምነት ተወራርዶ በሰይፍ ፊት መቆም ከባድ ነው ወገኖች። ግን እግዚአብሔር ደግሞ ለሚታመኑለት የታመነ አምላክ ነውና በፈላ ውሃ ውስጥ እንዲሞቱ ወደ ፈላ ውሃ ውስጥ የወረወሯቸው ከመቅጽበት ተራዳዩ መልአክ፣ ፈጣኑ መልአክ፣ ታዳጊው መልአክ፣ የቅርቡ መልአክ ቅዱስ ገብርኤል በመካከላቸው ተገኝቶ ያን የፈላውን ውሃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ስመ ሥላሴን ጠርቶ ሲባርከው ያ የፈላ ውሃ ድምፁ ከርቀት ይሰማ የነበረው ውሃ የጠዋት ጤዛ ቀዝቃዛ ውሃ ሆነ። ክብር ምስጋና ለአምላካችን ለእግዚአብሔር። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 65 ቁጥር 12 ላይ አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት፣ በእሳትና በውሃ መካከል አለፍን ወደ ዕረፍትም አወጣህን ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ ተዳነ። ገብርኤል እንደዚህ ነው። የእግዚአብሔር መልአክ ገብርኤል ሲደርስ ያ የፈላ ውሃ ቀዘቀዘ። ቅዱስ ገብርኤል በመካከላቸው ሲገኝ ያ የፈላ ውሃ ቀዘቀዘ። ቅዱስ ገብርኤል ሲባርከው ያ የፈላ ውሃ በረዶ ሆነ። ይሞታሉ የተባሉት ሁለት እናትና ልጆች በውሃው መካከል ሆነው እግዚአብሔርን ማመስገን ጀመሩ። ወገኖቼ እንደ ፈላ ውሃ የተቃጠላችሁበት ጉዳይ ካለ አምላከ ቅዱስ ገብርኤል ብላችሁ ጥሩት። ወገኖቼ እንደ ፈላ ውሃ ያቃጠላችሁ ካለ ቅዱስ ገብርኤል ይደርስላችኋል። ቅዱስ ገብርኤል ብላችሁ ጥሩት። ቅዱስ ገብርኤልን ተማጸኑት። እሱ የሚያማልድ፣ የሚያስታርቅ፣ የሚጠብቅ፣ የሚንከባከብ፣ የሚታደግ፣ የሚያድን የእግዚአብሔር መልእክተኛ ነው ቅዱስ ገብርኤል። ምስጋና ለቅዱስ ገብርኤል አምላክ ይሁን። አመስግኑት እግዚአብሔር። እስኪ ቅዱስ ገብርኤል በሉ። የቅዱስ ገብርኤል ወዳጆች ታላችሁ። መልካም በአንደበታችሁ እስኪ ጥሩት። ቅዱስ ገብርኤል በሉ። ቅዱስ ገብርኤል፣ ቅዱስ ገብርኤል በሕይወታችን የፈላ ውሃ የሆነብንን አንተ አቀዝቅዝልን። በሕይወታችን የነደደውን እሳት አንተ አጥፋልን። ቅዱስ ገብርኤል በቤተ ክርስቲያናችን ላይ የመጣውን መከራ አንተ አስታክስልን። ቅዱስ ገብርኤል በሀገራችን ላይ የመጣውን ችግር አንተ አጥፋልን፣ አትለየን። እናትና ልጁን ደርሰህ እንደታደግካቸው ሁሉ እኛንም ታደገን፣ ጠብቀን፣ አድነን። የቅዱስ ገብርኤልን አምላክ አመስግኑት።
ኢየሉጣና ቅዱስ ቂርቆስ በምን ውስጥ ነው ያሉት? በምን ውስጥ ነው ያሉት? በውሃ ውስጥ። በምን አይነት ውሃ ውስጥ? በፈላ ውሃ ውስጥ ነበሩ አይደል? ነገር ግን ወደ ምን ተቀየረ? ወደ ቀዝቃዛ ውሃ ተቀየረ። ወገኖቼ ይሄን ያደረገው ምንድነው ከተባለ እምነት የሚባለው ነገር፣ ክርስትና የሚባለው ነገር ነው። ሃይማኖት የሚባለው ነገር ነው። ስናምን የፈላው ነገር ሊያጠፋን የመጣው ነገር እንኳን ሳይቀር ይቀዘቅዛል። ይሄው ከሩቅ የተወረወረው ጦርና ነጋሽ ደርስ አቅም የለውም፣ ኃይል የለውም፣ ጉልበት የለውም፣ ስልጣን የለውም። ምክንያቱም እናንተ የማን ልጆች ናችሁ? ንገሩ፣ የማን ልጆች ናችሁ? እኛ የማን ልጆች ነን? የምንጠበቀው ደግሞ በማን ሰራዊት ነው? በእግዚአብሔር ሰራዊት፣ በእነ ቅዱስ ገብርኤል ነው። ምስጋና ለአምላካችን ለእግዚአብሔርን አመስግኑት። መድኃኒዓለም እና እናትና ልጅ ዛሬ ምስክርነት የሰጡበት የታመኑለት አምላክ እሱ እነሱን የጠበቀበት የታደገበት በዛ ክርስቲያኖች በተገኙበት ሁሉ እንዲገደሉ አዋጅ በወጣበት ዘመን እግዚአብሔር ድንቅ ስራውን የገለጠበት ዘመን ነው። እግዚአብሔር በዘመናችን ድንቅ ስራውን ይግለጥልን። ወገኖች እስኪ ታሪኩን ለአጭር ጊዜ ላስታውሳችሁ። ዲዮቅልጥያኖስ ምን ነበረ? ክርስቲያን ነበረ። በኋላ ምን ሆነ? ጣዖት አምላኪም አስመላጊም ሆነ። በማን የተነሳ? በአጋግዮስ የተነሳ ለሰዎች መጥፋት ምክንያት እንዳንሆን፣ በእኛ ስህተት የተነሳ በቤተ ክርስቲያን ላይ ሰይፍ እንዳይሳል፣ በክርስቲያኖች ላይ ሰይፍ እንዳይሳል፣ ቤተ ክርስቲያን መፍረሷ፣ መጽሐፍት መቃጠላቸው፣ ክርስቲያኖች መሰደዳቸው፣ መገደላቸው፣ ሀብት ንብረታቸው መወረሱ በእኛ ኃጢአት ቢሆንስ? በእኛ በደል ቢሆንስ? በእኛ አለመታዘዝ ቢሆንስ? በእኛ ክፋት ቢሆንስ? በእኛ መለያየት ቢሆንስ? ምን እናውቃለን? የአንድ ሰው ኃጢአት፣ የአንድ ሰው በደል በዚህ ልክ ቤተ ክርስቲያንን ዋጋ ካስከፈላት ተባብረን የምንመክር ከሆነ ተባብረን እንጠፋለን። እየሰማችሁ ነው አይደለም? እግዚአብሔር ከዚህ ይሰውረን። ተባብሮ ከመበደል፣ ተባብሮ ከመጥፋት፣ ተባብሮ ከማጥፋት ማን ይጠብቀን? እግዚአብሔር ይጠብቀን። ስለዚህ ተባብረን መዳን፣ ተባብረን ጽድቅ መስራት፣ ተባብረን ወደ እግዚአብሔር ቤት መምጣት፣ ተባብረን ወንጌሉን መስማት፣ ተባብረን ማመስገን፣ ተባብረን መዘመር ነው የሚገባን እንጂ ማጥፋት የለብንም። ካልሆነ ዋጋ እንከፍላለን። ያ ዘመን ክርስቲያኖችን ዋጋ ያስከፈለው በአንድ ሰው የተነሳ ነው። 152 ዓመት ሙሉ ክርስቲያኖች በተገኙበት ይገደሉ የተባለ አዋጅ የወጣበት የተሰቃዩበት ዘመን ነው። በጣም መጨረሻ ላይ የምነግራችሁ ነገር ምንድን ታውቃላችሁ? እንደዚህ ክርስቲያኖች በተገኙበት እንዲገደሉ አዋጅ እንኳን ወጥቶ ክርስቲያኖች ግን ቁጥራቸው እንኳን ሊያንስ ቀርቶ እጥፍ እየሆኑ እየበዙ ይሄዱ ነበረ። በዚህ በኦሪት ዘጸአት ላይ ታስታውሳላችሁ። እስራኤላውያን በግብፅ በነበሩበት ሰዓት ወንዱ በተወለደ ቁጥር ምን ይደረግ ተብሏል? ይገደል ተብሎ ነበረ። ነገር ግን ግብፃውያን ባስጨነቋቸው ቁጥር ምን ሆነ ነው? እየበዙ ሄዱ ነው የሚለው። እነዚህ ክርስቲያኖችም ይገደሉ ሲባል እግዚአብሔር ደግሞ ክርስቲያኖችን እያበዛ የክርስቲያኖች ደም የክርስቲያኖች የሰማዕታቱ ደም የክርስቲያኖች ተክል እየሆነ እየበዛ ሄደ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን እና በዚህ በራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ምንድነው የሚል ኃይለ ቃል አለ? እስከ ሞት ድረስ የታመንክ ሁን አይደለም የሚለው? እስከ ሞት ድረስ እስከ መጨረሻው ድረስ መታመን ያስፈልጋል፣ መጽናት ያስፈልጋል። እነዚህ እናትና ልጅ እስከ መጨረሻው ነው የጸኑት። እሳቱን አይተው፣ ወላፈኑን አይተው፣ የፈላውን ውሃ ተመልክተው፣ የንጉሱን ጭካኔ አይተው በቃ ይህ ጉዳይ የሚያዋጣ አይደለም ብለው ሃይማኖታቸው ቢቀይሩስ መሞታቸው ይቀራል? አይቀርም። ወይ ታሞ ይሞታሉ ወይ ደግሞ በምክንያት ይሞታሉ። ነገር ግን እስከ መጨረሻው ድረስ በመጽናታቸው ያደረጉ የሕይወት የድል አክሊልን አገኙ። ወከ አክሊለ ሕይወት የሕይወት አክሊልን እሰጥሃለሁ ተብሎ በወንጌል ተጻፈ። የሕይወት አክሊልን ማግኘት ቻለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖች ልጆቻችሁን ሃይማኖት አስተምሯቸው፣ ክርስትና አስተምሯቸው፣ ፈሪሃ እግዚአብሔር አስተምሯቸው፣ እምነትን አስተምሯቸው፣ እግዚአብሔርን አስተምሯቸው፣ ስለ መላእክት ንገሯቸው። ከዛ እስከናንተ የተሻለ ጽኑዓን ይሆናሉ፣ ኃያላን ይሆናሉ፣ ጠንካሮች ይሆናሉ። እኔ ጠንካራ ነኝ ብላችሁ ታስቡ። አንድ ቀን እንኳን ስትወድቁ ስትደክሙ እነሱ ለመበረታታችሁ ምክንያት ይሆናሉ፣ ለመቆማችሁ ምክንያት ይሆናሉ፣ ለመጽናታችሁ ምክንያት ይሆናሉ። ስለዚህ ልጆቻችሁን በቤተ ክርስቲያን ትምህርት በክርስትና ሃይማኖት ኮትኩታችሁ ማሳደግ
የሁላችሁም ድርሻ ነውና በእውነትም እኛም ሁላችንም በሃይማኖታችን ጸንተን ልጆቻችንን በሚገባ ሃይማኖቱን ክርስትናውን አስተምረን በዚህ ዓለም ላይ ከሚመጣው መከራ ሁሉ ታግሰን መቀበል የሚገባን ከሆነ ተቀብለን ከእግዚአብሔር ዘንድ የሚሰጠንን መንፈሳዊ ዋጋና ክብር እንድናገኝ የአምላካችን ለእግዚአብሔር ቅዱስ ፈቃዱ ይሁንልን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የገናናው መልአክ የቅዱስ ገብርኤል ጥበቃ፣ የእናትና ልጅ የቅድስት ኢየሉጣና የቅዱስ ቂርቆስ ምልጃና ጸሎት በረከት በሁላችን ላይ ይደርብን። ዘመነ ሰማዕታት የቤተክርስቲያን ታሪክ ካላችሁ ሌሎችም ስለ ዓለም ታሪክ ስለ ቤተክርስቲያን ታሪክ የጻፈ ካለ አንባችሁ ዘመነ ሰማዕታት ምን እንደሚመስል ከብዙ በጥቂቱ መረዳት ትችላላችሁ። ያስተማረን እግዚአብሔር ስሙ በድጋሚ ለዘላለም የከበረ የተመሰገነ ይሁን። በዓሉ የደስታ የበረከት በዓል ያድርግልን። ወስብሐት ለእግዚአብሔር።